ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለማዊን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ ውዶቼ። እንደ ሁልጊዜው ስጀምር እንደምለው ስለምታደርጉልኝ ፍቅር የሆነ ኮመንት፣ የላይክ፣ የሼር፣ የሰብስክራይብ ድጋፍ እጅግ አድርጌ አመሰግናችኋለሁ። እንዲሁም ደግሞ ለቤቴ አዲስ የሆናችሁ የዩቱብ ቻናል ስላለኝ በአት ዓለማዊን ሰርቲ በመግባት ቪዲዮቼን በማየት ከወደዳችሁ ላይክ እና ሼር አስደርጉልኝ። ትንሽ ሰብስክራይብ በዛ እንዲልልኝ። በመቀጠል ዛሬ ወደ መጣሁበት ጉዳይ ስገባ ውዶቼ ሼር በማድረግ አግዙኝ እባካችሁ። ይሄ ለሁሉም መማሪያ መሆን ያለበት ጉዳይ ነው። አባ ክፍለ ማርያም ይባላሉ። የባህር ዳር ቅዱስ ገብርኤል ቤተክርስቲያን አስተዳደር ናቸው። እኚህ ሰው እማሆይ ሐመልማልን በመድፈር የሴት ልጅ እናት አድርጓቸዋል። ታሪክ ነው። አልፎም ተርፎ ልጁን አስወርጄ ካላስወረሽ እገልሻለሁ፣ ከዚህ አካባቢ መውጣት አለብሽ ብለው እያዋከቡ እኚህ እማሆይ ያሉበትን ስፍራ ለቀው ሌላ ጋር ነው እየኖሩ ያሉት። እድላቸው ሆኖ ሰዎች የሚያግዟቸው አግኝተው ለመክሰስ በቅተዋል። እርግጥ ነው የሆነ ሆኖ በማን አለብኝነት ግብረ አበሮቻቸውን በማብዛት ቤተሰቦቻቸውን በማስፈራራት እኚህን እማሆይ እንዲጉላሉ አድርጓል። ይገርማል። ወንጀለኛ ደረቱን ነፍቶ የሚገላበጥበት ሀገር ቢኖር ኢትዮጵያ ነው። ፍርድ የሌለበት ቢኖር ኢትዮጵያ ነው ይመስለኛል። ደግሞ በክፍለ ሀገር ፍርዱ ላላ ያለ ሳይሆን አይቀርም። ወደ አዲስ አበባ ሲመራባቸው አይፈልጉም። ሆኖም ግን እኚህ በአዲስ አበባ ቢፈረድ የተፈረደላቸው ፍርድ ለአንድ ወንጀለኛ የሚሆን አይደለም። ሞትን ያህል ነገር እገልሻለሁ ብለው ልጅን አስወርጂ ብለው ምንኩስናቸውን አርክሰው ሕጋቸውን ወስደው እማሆይ ሐመልማል ይቻለን በቅታኛለች፣ ለአምላኬ ለፈጣሪ ተገዝቼ ነው የምኖረው በማለት በቤተ ክርስቲያኑ ገዳም ውስጥ ሲኖሩ እኚህ አባት ልብስም ታጥብልኛለች፣ ሽሮም ሰራልኛለች ነይ ብለው ይጠራሉ። አብሯቸው አንድ ሰው ነበረ። የሄደውን ሰውዬ በላንተ ሄድ፣ እሷ ወጥ ሰራልኛለች፣ ሽሮ ሰራልኛለች ብለው ካስቀሩ በኋላ በመድፈር እኚህ እማሆይ ምንኩስናቸው ረክሷል። የልጅ እናት ሆነዋል። ጉዳያቸው ወደ አዲስ አበባ ሄዶላቸው ምንድን ነው የተፈረደው? ለቄሱ 5,000 ብር ለልጅቷ ማሳደጊያ እንዲከፈል ብቻ ነው የተደረገው። በቃ አሁን ይሄ ፍርድ አይደለም፣ ጭራሽ አልተነኩም። እንደ ማንኛውም ሰው እስር ቤት ሊገቡ ይገባል። የእድሜ ልክ አንደኛ ልጁን አስወርጂ በማለታቸው፣ ሁለተኛ ያለ ፍላጎት ስለደፈሩ እማሆይ፣ ሶስተኛ አላማቸውን ስላሰናከሉ ከፈጣሪያቸው ጋር የነበረውን ኮንታክት ፖይንት ስለቆረጡባቸው ብቻ እኚህ አባት እስር ቤት ሊገቡ ይገባል። ሰው ስላላቸው ገንዘብ ስላላቸው ብቻ እንደውም በአረብ ሀገር ሄጄ አገልግሎት እንድሰራ ቲፎዞ ሁኑኝ እስከ ማለት ቅስቀሳ ላይ ደርሰዋል። አረ ወዴት ነው ግን ዘንድሮ ያለ ነው? የእውነት ምንድን ነው እየመጣ ያለው? ምን ያህል መናኮሳቶችን እንዳበላሹ እንግዲህ ማወቅ ይቻላል። በእኚህ ሴት ድፍረታቸው እስከዚህ ድረስ ነው። በአዲስ አበባም አልዳኝም ማለት መብት ሁሉ ይዟል። ያችም ልጅ በጎጃም እንደዚሁ እጮኛዋ አንጀቷን የተለተለው ድፍረቱ በባህር ዳር ነው እንጂ መዳኘት ያለብኝ በአዲስ አበባ ቦታ በክልሌ ነው መሆን ያለበት፣ በአዲስ አበባ አይደለም ብለዋል። ይሄ የላላ መሆኑ ነው የምናየው። እንግዲህ ግን እባካችሁ ቤተሰቦቼ የእውነቴን ነው፣ በዚች እማሆይ ሊበቃ ይገባል። ነገ ሌሎቹም እንዳይቀጥሉ ምንም አይመጣብንም እንዳይሉ ድጋሚ ፍርዱ ይታይላቸውና እኚህ አባት የሚታሰሩበት መንግስት እንዲያግዘን አቤት እንበል። ሼር በማድረግ ፍትህ ለእማሆይ ሐመልማል፣ የእውነት ፍትህ ለእማሆይ ሐመልማል። በጣም ነው የሚያሳዝነው። ምን ማለት ነው እንዴ? ትልቅ ወንጀል እኮ ነው ያደረጉት። አንዲት እቺ ምድር እቺ ዓለም በቃችኝ ያለችን እማሆይ መድፈር ማለት ያሳዝናል። ያልሰማነው ብዙ አለ፣ ግን ከሰማን ደግሞ ይሄንን ስናቅ እባካችሁ ተጋግዘን ፍርዱ ድጋሚ እንዲታይላት ፍርድ ቤቶችም እንዲያዩልን መንግስትም
እንዲጎበኘው ሼር እናድርግና እናድርስ። እባካችሁ ቤተሰቦች፣ ይሄ ማለት ፈልጌ ነው። የቄስ ደበበ ነገር መጣ። በአሜሪካን ሀገር ልጅ ወልዶ አይደለም እያለ እንደፈለገ እየሄደ አዲስ ሚስት እያገባ እየወለደ ልጆቹ ሜን አይደሉም ብሎ 3ቱም ልጆች የሱ ሆነው ተገኝቷል። አሁን በማን አለብኝነት ከቤተ ክርስቲያን ይውጣ እንኳ ሲባል ምን እንደሚያስነካቸው አይታወቅም። ያው ሁሉም እሱ አንደር ኮንትሮል አድርጎ እየኖረ ነው ያለው። ይሄ እየተደጋገመ ስለሆነ እቺ ምስኪን ሴት ደግሞ ማንም ስለሌላት ኢትዮጵያውያኖች፣ ኤርትራውያኖች ተሰብስበን አካውንት ካላት አካውንት ተከፍቶላት ጎፈንድሚ ተደርጎ እናግዛትና ልጇንም እያሳደገች እሷም እየኖረች ይሄ ሰውዬ ደግሞ እስር ቤት የሚወረወርበትን ወይ መፈለግ አለብን እላለሁ። የእውነት በጣም ያሳዝናል፣ ያማል። በቃ ይሄ ድፍረት ነው እንግዲህ። ከቤተ ክርስቲያን አባት በላይ ምን ይምጣ? ማንን እንመን? እንግዲህ ማን ይገስጽ ህዝቡን? መንጋዎቹን ማን ይጠብቃቸው? እነሱ እንደዚህ ከሆኑ ይሄን ማለት እፈልጋለሁ። የእውነት በጣም አዝኛለሁ። ፍርዱ ግን ስለተገኘ ሰውየው አባት ስለሆነ መታወቁ በጣም ነው ደስ ያለኝ። የፍትሃ ነገር ግን ሊታሰብበት ይገባል። ፍርድ ቤቶች እባካችሁ ተባበሩን እና እኚህን ሰውዬ ወደ እስር ቤት ክተቱልን። ይበቃል ማለት ፈልጋለሁ። ቤተሰቦች ይሄን ለማለት ነው በዚህ የመጣሁት። ስለተከታተላችሁ አመሰግናለሁ። ሼር ማድረግ እንዳይረሳ። ዩቱቤ ደግሞ 3630 ገብታችሁ እባካችሁ ሰብስክራይብ አድርጉልኝ። እወዳችኋለሁ። በጣም ነው አመሰግነው። መልካም ጊዜ